የተወደዳችሁ በመላ ዓለም የምትገኙ የሁሉ አድማጭ ተመልካቾች የዕለቱን ልዩና መሰማት ያለበት መረጃ ይዘን ቀርበናል። ሁላችሁም ላይክና ሰብስክራይብ በማድረግ ማድመጥ ጀምሩ። ሩሲያ የኔቶ አባል ሀገራት የአየር ክልል በድሮን ስትወር የፑቲን የኒውክሌር ጥቃት ማዘዣና መዳኛ አውሮፕላን በሞስኮ ሰማይ ላይ ሲበር ታይተዋል። ይህም በመላ አውሮፓ እጅግ ከባድ ፍርሃት ፈጥረዋል። ሀያላኖቹ የጭንቅ ቀን ከመጣብን በሚል ፍራቻ በየፊናቸው የኖህ መርከባቸውን ማበጀት ከጀመሩ ከራርመዋል። ታዲያ እነዚሆቹ መርከቦች ግን ለጥቂቶች ብቻ ታስበው መሰራታቸው ክፉ የእንጀራ እናትም ሳያስመስላቸው አልቀረም። ጥቂት ከፍተኛ ወታደር ኃላፊዎችንና ፖለቲከኞችን ብቻ ነው የሚያሳፍሩት። ሌላው ተራው ሕዝብማ የኒውክሌር ቦምብ ጥቃት ሲሳይ መሆኑ ግድ ነው። ውድ የሁሉ ቤተሰቦች ስሙ IL-80 አሊያም በቤት ስሙ በራሪው ክሬምሊን ወይንም የገሃነም ወፍ የሚባለው የራሽያዎቹን የምጽአት ቀን አውሮፕላን እናስተዋውቃችሁ። ሁላችሁም ላይክና ሰብስክራይብ ማድረግ ማድመጣችሁን ቀጥሉ። የኒውክሌር ጦርነትን የሚቋቋመው የሩሲያ የምጽአት ቀን አውሮፕላን ምን ያህል ኃይለኛ ነው? ለምንስ በዛሬው ዕለት በሞስኮ ሰማይ ላይ በእነሱ 35 ታጅቦ ሲበር ታየ? የሚሉትና ሌሎችን ማወቅ ያለባችሁ መረጃዎች አንድ በአንድ የምትሰሙ ይሆናል። ከእናንተ የሚጠበቀው 3 ነገር ብቻ ነው፣ ላይክና ሰብስክራይብ እንዲሁም ትዕግስት። በቀጥታ ወደ መረጃው። የፑቲን የምጽአት ቀን አውሮፕላን ማንኛውንም አይነት የኒውክሌር ጥቃትን መቋቋም የሚችል ነው። ራሽያ በዘመኗ ከገነባቻቸው አውሮፕላኖች መካከል እንደርሱ ያለ ባለ ፈርጣማ ክንድ አልታየም። ከፓይለቶቹ ክፍል ውጭ መስኮት የሚባል ነገር በየትኛውም የአውሮፕላኑ ገላ ላይ አይገኝም። ይህም የሆነበት ዋነኛው ምክንያት ተሳፋሪዎችን ከኤሌክትሮማግኔቲክ ከኒውክሌር ፍንዳታ ጉዳት ለመታደግ ነው። የፓይለቶቹንም መስታወት ከዚህ ፍንዳታ የሚታደግ ግራ የሚያጋባ ቴክኖሎጂም ተገጥሞለታል። የኒውክሌር ፍንዳታ እንኳን የማይበግረው መተኪያ የሌለ ሁለት ለእምዬ እናት ሀገር አውሮፕላን ነው። ክፉን በሩቅ አያድርገውና ዓለም በኒውክሌር ጦርነት ብትታመስ በራሪው ክሬምሊን የሩሲያ ከፍተኛ ወታደር አዛዦችንና የሩሲያ ፕሬዝደንትን ጨምሮ ቁልፍ ፖለቲከኞች ይዞ በመብረር ውጊያዎችን እንዲመሩ ኒውክሌር ቦምቦችን የታጠቁ አህጉር አቋራጭ ሚሳይሎችን የማስወንጨፊያ ትዕዛዞችን እንዲያስተላልፉ ያስችላቸዋል። የዓለም ፍጻሜ ይሆናል በሚባለው የኒውክሌር ጦርነት ወቅት አውሮፕላኑ የፕሬዝደንት ፑቲን ማዘዣ ሆኖ ያገለግላል። የኒውክሌር ጦር መሳሪያ መቋቋም የሚችለውና የምጽአት ቀን ወይንም ዶምስ ዴይ የሚል መጠሪያ የተሰጠው የሩሲያ አውሮፕላን እጅግ ግዙፍ ነው። በሩሲያ ኢሉሽን IL-80 የሚል መጠሪያ ያለው አውሮፕላኑ የዓለም ፍጻሜ ሊሆን ይችላል ተብሎ በሚነገርለት የኒውክሌር ጦርነት ወቅት የሩሲያው ፕሬዝደንት ቭላዲሚር ፑቲን የዓለምን ችግር ሀገሪቱን እንዲመሩ ያስችላቸዋል። እዚያ አየር ላይ ተንጠልጥሎ የመምራትም ብቃት አለው። አንቴናዎችን፣ የሬዲዮና በርካታ ሳተላይት ግንኙነቶችን በመጠቀም ትክክለኛና አስተማማኝ መረጃዎችን መቀበልና ማሰራጨት ይችላል። አውሮፕላኑ ምናልባትም ተልእኮን ከመጨረሱ በፊት ነዳጅ ቢያልቅበት መሬት ወርዶ ወደ ነዳጅ ማደያዎች ጎራ ማለት አይጠበቅበትም። እዚያ አየር ላይ እንዳለ ለዚሁ ስራ ተብለው በተነደፉት ጄቶች አማካይነት ነዳጅ ይሞላለታል። እንዲሁም ፕሬዝደንቱ ጦራቸው የኒውክሌር መሳሪያ ጥቃት እንዲፈጽም ትዕዛዝ እንዲሰጡ የሚያስችላቸው መሆኑም ተገልጿል። ትንሹ የሩሲያ ቤተ መንግስት ወይንም ክሬምሊን ነው የተባለለት አውሮፕላኑ በኒውክሌር ጥቃት ወቅት ፕሬዝደንት ፑቲን ከየትኛውም የኒውክሌር ጉዳት ለመጠበቅ የሚረዳ መሆኑንም ዴሊ ሜል ዘግቧል። የምጽአት ቀን አውሮፕላን የሚባለው ኢሉሽን IL-80 የመጀመሪያ በረራውን በፈረንጆቹ 1987 አድርጓል። በ2008 ደግሞ የማሻሻያና ማዘመኛ ስራዎችም ተሰርተውለታል ሲል ገልጿል። በአየር ላይ ያነዳጅ የሚሞላለት አውሮፕላኑ በሰዓት 850 ኪሎ ሜትር ፍጥነት እንደሚጓዝ እና ያለማቋረጥ ከ3600 ኪሎ ሜትር በላይ የሚበር መሆኑ ተገልጿል። አሜሪካም ከሩሲያ የምጽአት ቀን ወይንም ዶምስ ዴይ አውሮፕላን ጋር የሚገዳደር
የኒውክሌር ጦርነትን የሚቋቋም አውሮፕላን እንዳላት ከዚህ ቀደም መዘገባችን ይታወቃል። GRIM 99 የሚል መለያ ኮድ ያለው አውሮፕላን ሲሆን ፔንታጎን የሚል ቅጽል ስምም ተሰጥቶታል። በኒውክሌር ጦርነት ወቅት የዘመቻዎች ማዘዣ ማዕከል በመሆኑም ያገለግላል። የቦይንግ 747 ምርት የሆነው አውሮፕላኑ ብሔራዊ የአደጋ ጊዜ የአየር ማዘዣ ማዕከል በሚል ይፋዊ ስሙ የሚታወቅ ሲሆን አሜሪካ 4 መሰል አውሮፕላኖች ብቻ እንዳሏትም ተገልጿል። አውሮፕላኑ በአየር ወለዶች በሰማይ ላይ ያለ ነዳጅ እየተሞላለት ያለማቋረጥ ለ150 ሰዓታት መብረር ይችላል። 4 የጀነራል ኤሌክትሪክ ሞተሮች እና በጣም ከፍተኛ መጠን የሚያዘቅም ያለው የነዳጅ ታንከርም ተገጥሞለታል። 67 ሳተላይት ዲሾች የተገጠሙለት አውሮፕላኑ ይህም የመከላከያ ሚኒስትሩ በተለያዩ የዓለም ክፍሎች ከሚገኙ የአሜሪካ ጦር መርከቦች፣ ሰርጓጅ መርከቦች፣ የአየርና የምድር ጦር ኃይሎች ጋር ለመገናኘት እንደሚያስችላቸው ተገልጿል። በአሁኑ ወቅት አሜሪካና ሩሲያ መሪዎቻቸው የኒውክሌር ጦርነት ሲፈነዳ ትዕዛዝ መስጠት የሚያስችላቸውና ከፍተኛ ባለስልጣናትን በሕይወት እንዲተርፉ የሚያደርጋቸው አራት የምጽአት ቀን አውሮፕላኖች አሏቸው። ሩሲያና ምዕራቡ በኒውክሌር ገደል አፋፍ ላይ ናቸው። በዓለማችን ያለ ሀገራት መካከል የኒውክሌር ጦር መሳሪያዎች ፉክክር የተጀመረው በጀርመንና በህብረ ብሔሩ ጥምር ኃይሎች መካከል ከሁለተኛው የዓለም ጦርነት በፊት ነበር። በኋላ በ1930 ዓ.ም ጀርመን ውስጥ በሚገኘው ኬዘር ዊሊያም ተቋም ውስጥ አቶማን ሆንና ዶር ፍሪትዝ ስትሪስማን የተባሉ ሳይንቲስቶች የአተምን ቅንጣት በሳካ ሁኔታ መነጠል ችለዋል። ጥቂት ቆይቶ ሊሴ ማይትነር እና ኦቶሃን የአተም ቅንጣትን የመፈርከስ የተሳካ ስራ ወደ ኒውክሌር ማብላላት ደረጃ ማደጉንም ይፋ አድርገዋል። የአጋጣሚ ጉዳይ ሆኖ በዚህ ታሪክ መታጠፊያ ላይ በአቶሚክ ጉዳይ ላይ የሚሰሩት ታላላቅ አእምሮዎች አይሁዶችና ጀርመኖች ነበሩ። በወቅቱ የጀርመኑ መሪ የሂትለር ጸረ ሴማዊነት አመለካከት ስለነበረ ጀርመን ውስጥ የነበሩትን እነዚህም ብሩህ አእምሮዎች የነበሩትን አይሁዶች ገፍቶ ሂትለር አባረዋል። ወርቅ አንጥፋ ወደ ተቀበለቻቸው አሜሪካም ተሰደዋል። እነዚህ ስደተኛ ሳይንቲስቶች ስለ ጉዳይ አውሮፓን በአይነ ቁራኛ ይከታተል ለነበረው ለአሜሪካ ወታደር ተቋምም አሳውቀዋል። የዚህ እውቀት ባለቤት በመሆኗ ጀርመን የኒውክሌር ቦምብ በመስራት የመጀመሪያ ሀገር ትሆናለች የሚል ፍራቻ በመላ ዓለም ነግሶ እንደነበረም አልጄዚራ አስታውሰዋል። አልበርት ኢንስታይንም ከእነዚህ ስደተኞች አንዱ ነበርና የዚህን ግኝት ሚና ሙሉ ያውቅ እንደነበረ ተገልጿል። ምክንያቱም የአቶምን ቅንጣት ያለውን ምስጢራዊ አቅም ለዘመናዊው ዓለም የገለጠ የመጀመሪያው ሰው እርሱ ነበር። እናም እርሱ ነበር ለወቅቱ የአሜሪካ ፕሬዝደንት ጉዳዩን ያሳወቀው። አሜሪካ ከጀርመን ቀድማ ቦምቡን መስራት እንዳለባት በጽኑ አሳስቦ እንደነበረም ታሪክ ያውሳል። በዚህም አሜሪካ ከሁሉም ቀድማ የአቶሚክ ቦምብ ባለቤት መሆን ችላለች። አድማጭ ተመልካቾች የዕለቱ መሰማት የነበረበት ልዩ ወታደራዊ መረጃ በዚሁ ተጠናቀቀ። ለተጨማሪ መረጃ ላይክ እና ሰብስክራይብ እንዳይረሳ።